ከሰዎች ጋር በቀጥታ ይገናኛሉ። ተማሪዎች የዓመቱን ትምህርታቸውን አገባደው የሚያዩበት ጊዜ ነው። የጣሊያን ሴሪኤ ክለብ ኤሲ ሚላን ስም የተሰየመችው አንዷ ነች። ማራኪ ቀለሟ ነው፣ ዳሩ ግን እንደ ውበቷ አይደለችም። ለግብርና እጅግ ጠቃሚ ነው። በህንድ፣ በጃፓን፣ በእስራኤልና በፓራጓይ በብዛት ይገኛሉ ስል ሰላም እንደምሰንብታችኋል። ይህ የብታኑትን ባታኑ ዜና ነው። ዛሬ ደግሞ ክረምት እንደመሆኑ መጠን አንዳንድ ነፍሳት ጉዳት ስለሚያደርሱ ስለሱ መረጃ ነግራችኋለሁ። አብራችሁን ቆዩ። አሁን ወደ ዜናው እናልፋለን። የክረምት ወቅት ብዙ ነገሮች አሉት። ከነዚህም ውስጥ ተማሪዎች የዓመቱን ትምህርታቸውን አገባደው የሚያዩበት ጊዜ ነው። ዝናቡን ተከትሎ ወንዞች እስከ አፍ ገደፋቸው ሞልተው ይፈሳሉ። የበቆሎ እሸት ደግሞ በብዙዎች ዘንድ የሚጠበቀው በዚሁ በክረምት ወቅት ነው። አዲስ ዓመት እስኪመጣ ድረስ የዝናብ ወጀብ፣ ቅዝቃዜ፣ ጭቃ የመሳሰሉት ተፈጥሯዊ ክስተቶች ናቸው። ክረምቱን ተከትሎ የሚታዩ አንዳንድ ነፍሳት ደግሞ እጅግ አስደንጋጭ ይሆናሉ። እኚህ ነፍሳት ወቅቱ አመቺ ስለሚሆንላቸው ወደ መኖሪያ ቤቶች የመግባት ሰፊ እድል አላቸው። ከነዚህም በታላቁ የጣሊያን ሴሪኤ ክለብ ኤሲ ሚላን ስም የተሰየመችው አንዷ ነች። የናይሮቢ ፍላይ ትባላለች። በታንዛኒያ እንደተገኘች የሚነገርላት ይቺ አደገኛ ነፍሳት በይበልጥ ምስራቅ አፍሪካ ውስጥ ተሰራጭታ ትገኛለች። በሀገራችንም ቢሆን ከገጠር ውጪ እዚህ በመዲናችን ትገኛለች። ሰዎች ግን ልብ አይሏት። ከሽንጧ የተመዘዘች ችቦ አይሞላም የሚያስብል ወገብ ያላት በሁለት ቀለማት ውህድ የደመቀች ናት። ጥቁርና ቀይ ናት። ኤሲ ሚላን እንድትባል የሚያደርጋት ይኸው ነው። ማራኪ ቀለሟ ነው። ዳሩ ግን እንደ ውበቷ አይደለችም። አደገኛ መርዝ በውስጧ የተሸከመች በመሆኗ በሩቅ ከማድነቅ ውጭ አንዳችም ነገሯ በሰውነታች ቆዳ ላይ እንዲያርፍ አይፈቀድም። እንደ አውሮፓውያን አቆጣጠር በ2004 በሃርቫርድ ዩኒቨርሲቲ ውስጥ ያለ ቡድን ጥናት እንደሚያሳየው በምሽት ጊዜ የኤልኢዲ መብራቶችን መጠቀም የአሲር ዝንቦችን ጥቃት ለመከላከል መፍትሄ ሊሆን ይችላል። ለግብርና እጅግ ጠቃሚ ነው። ምክንያቱም የሰብል ተባዮችን ይበላሉ፣ በሰው ሰራሽ ብርሃን ምንጮች ይሳባሉ። በዚህም ምክንያት ሳያውቁት ከሰዎች ጋር ይገናኛሉ። አንዳንድ ጊዜ በኤልኒኖ ክስተት የሚመጣ ከባድ ዝናብ ለናይሮቢ ፍላይ እንዲዳብር ሁኔታዎችን ይፈጥራል። የአዋቂዎች ጥንዚዛዎች በአብዛኛው ጥቁርና ቀይ ቀለም አላቸው። እናም ከ6 እስከ 10 ሚሜ ርዝማኔና ከ0.5 እስከ 1 ሚሜ ስፋት አላቸው። የናይሮቢ ዝንብ ከታንዛኒያ የመጡ የምስራቅ አፍሪካ ተወላጅ ጄኔሲስ ፕሬደስ ውስጥ በሁለት የሮብ ጥንዚዛዎች ዝርያ የተለመደ ስም ነው። የናይሮቢ ፍላይ የኬንያ ዝንብ ወይም የድራጎን ተዋኖች በቅርቡ በአንዳንድ የሰሜን ቤንጋል ወረዳዎች ከማጎራባችና የቡታን ክፍሎች የቆዳ ኢንፌክሽን እንደሚያመጡ ተዘግቧል። የምስራቅ አፍሪካ ተወላጅ የሆኑት የናይሮቢ ዝንቦች በፍጥነት በማደግ ላይ ናቸው። እናም የመራቢያ ቦታዎችና በቂ የምግብ አቅርቦትን ፍለጋ አዳዲስ አካባቢዎችን እያዳረሱ ይገኛሉ። የኬንያ ዝንብ ወይም የድራጎን ተዋኖች በመባል የሚታወቁት የናይሮቢ ዝንቦች የሁለት ዝርያ ያላቸው ሲሆን ትንንሽ ጥንዚዛዎች የሚመሳሰሉ ነፍሳት ናቸው። ብርቱካናማና ጥቁር ቀለም ያላቸውና እንደ ሴኬም፣ ምስራቅ ቤንጋልና ቡታን ባሉ ከፍተኛ ዝናብ ባለባቸው አካባቢዎች ይገኛሉ። ጥንዚዛዎቹ እንደ አብዛኞቹ ነፍሳት በደማቅ ብርሃን ይሳባሉ። የናይሮቢ ዝንቦች በሰዎች ላይ ምን ተጽዕኖ ያሳድራሉ? በተለምዶ እነዚህ ጥንዚዛዎች ሰብሎችን የሚያበላሹና ለሰው ልጆች ጠቃሚ የሆኑ ተባዮችን ኢላማ ያደርጋሉ። ነገር ግን አልፎ አልፎ ከሰዎች ጋር በቀጥታ ይገናኛሉ እናም ይጎዳሉ። እነዚህ ነፍሳት አይናከሱ። ጤና ባለሙያዎች እንደሚናገሩት ግን በማንም ሰው ቆዳ ላይ ሲቀመጡ የሚረበሹ ከሆነ ወይም ሲገደሉ ጠንካራ አሲድ ያመነጫሉ። ስለዚህ ማቃጠል ያስከትላል። ይሄ ፒሪደን በመባል የሚታወቀው ኬሚካል ከቆዳ ጋር ከተገናኘ የቆዳ መበሳጨትን ሊያስከትል ይችላል። ይህም በቆዳ ላይ ቁስሎችን ወይም እንግዳ ምልክቶችን ወይም ኢንፌክሽን ያስከትላል። በአንድ ወይም በሁለት ሳምንት ውስጥ ቆዳው ማገገም ይጀምራል። ነገር ግን ሁለተኛ ደረጃ ኢንፌክሽን ሊታይ ይችላል። በተለይ ቆዳችን ስናከው የመቆጣትና የማበጥ ምልክት ያሳያል። ሆኖም ተላላፊ አይደለም። የዚህ በሽታ ዋነኛ ወረርሽኝ በኬንያና በሌሎች የምስራቅ አፍሪካ ክልሎች ተከስቷል። አሶሲኤትድ ፕሬስ እንደዘገቡ በዝናብ ወይም በክረምት ውስጥ የመራባት ዕድላቸው ከፍ ይላል። ከአፍሪካ ውጭ በህንድ፣ በጃፓን፣ በእስራኤልና በፓራጓይ በብዛት ይገኛሉ ሲል ምንጩ ዘግቧል። የመከላከያ መንገድ የማያገለግል ባዶ ኮንቴነር በውሃ በመሙላት ስኳር፣ የዕቃ ማጠቢያ ሳሙና እና ጥቂት ማንኪያዎች የአፕል ሆምጣጤ ከውሃ ጋር በማዋሃድ ነፍሳቱን የሚገኙበትን አካባቢ ማስቀመጥ አንዱ የመከላከያ መንገድ ነው። ይህ ሲደረግ ነፍሳቱ ውህዱ ውሃ ስለሚመስላቸው ውሃውን እንደገቡ ወዲያውኑ ይሞታሉ። በሌላ በኩል ስፕሬ መጠቀም አንዱ አማራጭ ነው።
በመኖሪያ ቤቶች ውስጥ የናይሮቢ ፍላይ ማጥፊያ አይነተኛ መንገድ ነፍሳቱ ወደ ቤታችን ሊገቡ የሚችሉበትን ቀዳዳዎችን መድፈን ነው። ይህም መስኮት መዝጋት እና ከቤት ውጭ ያሉ የኤሌክትሪክ መብራቶችን መቀነስ ያስፈልጋል። ሊራቡ የሚችሉበትን እና እንቁላላቸውን የሚጥሉበትን ስፍራ መለየት ከተቻለ አካባቢውን መጥረግና ነፍሳቶቹን ከስፍራው ማባረር ያስፈልጋል። ይህ እንግዲህ ቅድመ መከላከል ተግባር ይሆናል ማለት ነው። በሌላ በኩል መልቲ ኢንሴክተር ኪለር ደግሞ እጅግ ተመራጭ ነው እና ፈጣን ማጥፊያቸው ነው። በመሆኑም ይህንን ስፕሬ መጠቀም የግድ ይላል። የናይሮቢ ፍላይ ጥቃት በሰውነታችን ላይ ሲደርስ እጅግ አስፈላጊውና ቅድሚያ ተግባር በውሃና በሳሙና እጅን መታጠብ ነው። ቀጣዩ የመጀመሪያ እርዳታ የሚሆነው የተጠቃውን ቆዳችንን ክፍል ኬሚካል ሎሽን መቀባት እንዲሁም 0.5% ሃይድሮኮሎኔትድ ክሬም እየደጋገሙ መቀባት ያስፈልጋል። ይህም በቆዳችን ላይ የተፈጠረውን ምልክት እስኪጠፋ ድረስ መቀባት እንደሚያስፈልግ የሕክምና ባለሙያዎች ይናገራሉ። አንቲኮታማይንና ስፕሪፍሎክሲን ደግሞ ኢንፌክሽን እንዳይፈጠር የሚወሰዱ አንቲባዮቲክ በመሆናቸው ፍቱን መድኃኒት ናቸው። እነዚህ አደገኛ መርዛማ ኬሚካሎች በውስጣቸው የያዙ ነፍሳት ዓይንን እስከ ማጥፋት የሚያደርስ ጉዳት ሊያስከትሉ ይችላሉ። ህብረ ቀለማቸው ብቻ ስለሚያምር ልጆች እንዳይነኳቸው ጥንቃቄ እንዲደረግ እና የመከላከል እርምጃ እንዲወሰድ እንላለን። ይህ መልእክታችን ተመልካቾቻችን ስታደምጡ የነበረው ይሄን ይመስል ነበረ። ፔጁን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃውን የማገኘው ከጉግል ፕሌይ ስቶር ላይ ነው። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ